ጸጉራችሁ ደግሞ ከጳጉሜ እስከ ጳጉሜ ማያድግ ልጆች አሉ። አትቀጥሉበት። የሆነ የኢትዮጵያውያን ባህልና የቤተ ክርስቲያን ባህል ያው በስርዓት የተሞላ ነውና መድረኩን ትንሽ እናጨናንቀዋለን። ስለዚህ መድረኩ ላይ የምትወጡ አገልጋዮች ያው እዚህ ለአገልግሎት የተመረጣችሁ የተለያየ ቢሮ ውስጥ ያላችሁ ሰዎች መድረኩን በጣም ቀላል ሲምፕል አድርጉት፣ አታወሳስቡት። ስለዚህ ሁልጊዜ መድረኩን እግዚአብሔር እንዳላችሁ የምታደርጉ ከሆነ እግዚአብሔር ከእናንተ ጋር እየቀጠለ ይሄዳል እና በተለይ ሙሉ ጊዜያችሁን የሰጣችሁና እግዚአብሔር ለአገልግሎት ጠርቷችሁ አገልግሎትን በጥንቃቄ የምትከተሉ ሰዎች አገልግሎት መድረኩን በጣም አታወሳስቡት። ከሁሉም በላይ ያልሆናችሁትን ለመሆን አትሞክሩ። ጳውሎስ እንደዚህ ይላል፣ በእኔ ሁኔታ ልጁን ኢየሱስ ክርስቶስን ሊገልጥ በወደደ ጊዜ ከስጋና ከደም ጋር ምን አላልኩም? አልተማከርኩም። እግዚአብሔር አምላክ ልጁን ኢየሱስ ክርስቶስን በእኔ ሁኔታ በማን ሁኔታ? እግዚአብሔር ልጁን የሚገልጸው በማን ሁኔታ ነው? በእናንተ ሁኔታ። እድሜያችሁ ምሕረት በስቶላችሁ የበለጸጋችሁ የእድሜ ባለጸጋ የሆናችሁ ሰዎች በእናንተ ሁኔታ ጌታን ማሳየት አለባችሁ። በእናንተ ሁኔታ መቼም በእነዚህ ልጆች ሁኔታ እንገልጻለን ብላችሁ የምትሞክሩ ከሆነ ትከስራላችሁ። የተማራችሁ ሰዎች በተማራችሁ ትምህርት በእናንተ ሁኔታ መግለጽ አለባችሁ። ወጣቶች ደግሞ በእናንተ ሁኔታ ነው ጌታን የምትገልጹት፣ በሁኔታችሁ። ያልተማራችሁ ሰዎች ደግሞ ወዳልተማሩት ሄዳችሁ በእናንተ ሁኔታ ጌታን መግለጽ አለባችሁ። በጣም ነው ጌታ ደስ የሚለው። ስለዚህ እግዚአብሔር በጣም የሚያዝነው አንድ ሰው ሌላን ሰው ለመሆን ሙከራ ሲያደርግ ነው። በፍጹም እኔ እናንተን መሆን አልችልም፣ እናንተ እኔን መሆን አትችሉም፣ እኔ ሽማግሌዎችን መሆን አልችልም፣ እኔ ወንጌላውያንን መሆን አልችልም፣ እኔ እንደተሰጠኝ ነው መሆን። ስለዚህ ሁሉ ጊዜ መድረክ ላይ የተለያየ ሁኔታ ልታዩ ትችላላችሁና እንትን አታድርጉት፣ ስርዓት አታድርጉት፣ እንቀይረዋለን። ከሁሉም በላይ እግዚአብሔር ከእናንተ ጋር እንዲቆም ከፈለጋችሁ ራሳችሁን ሆኑ። በቃ ራሳችሁን አጭር ከሆናችሁ በቃ ቁመታችሁን ተቀበሉ። አሜን በሉ። የዘኪዎስ ጎረቤቶች አሜን። የሰማይ ስባሪ የሆናችሁ ሰዎች ደግሞ እናንተም ሁኔታችሁን ተቀበሉ። አሜን። ምን ነው ቀነሰ? ጸጉራችሁ ደግሞ ከጳጉሜ እስከ ጳጉሜ ማያድግ ልጆች አሉ። አትቀጥሉበት። የሆነ ገመድ ወመሸረብ በቃ ጸጉርሽ አያድግም ባያድግም ለጌታ ኢየሱስ ውብ ነሽ። ያረጃችሁ እህቶችም ጸጉራችሁ ይሸበት። በቃ ቀለም አትቀቡት። የሰማችሁ ነው እዚህ አካባቢ። ቆይ አሁን ያሽሙር ተናግሬያለሁ። ሬዝ ዩር ራይት ሃንድ ሴይ ማይ ሎርድ። ጌታ ሆይ በእኔ ሁኔታ እያለቀስኩ ቢሆን በደላይ በድሎቴ እውቀት ካለኝ በእውቀቴ እንደኔ ሁኔታ የተባረከው ልጅህ የተባረከው ተስፋ ጌታ ኢየሱስ የሚከበረው አንተም ክብር የምትወስደው በእኔ ሁኔታ ልጅህ ሲገለጽ ስለሆነ ራሴን የምቀበልበት ጸጋ ስጠኝ። አሜን። በማን ሁኔታ? እኔ ሁኔታ። ስለዚህ ራሳችሁ ሆኑ። ቁመታችሁ አጭር ከሆነ ረጃጅም ስፒሎች አድርጋችሁ ብዙዎቻችሁ ተሰብራችኋል፣ ስራችሁ እንትን ብለዋል እና በቃ ጌታ በጣም ነው ይደርሳል። በቃ ጥር ብላችሁ ስታሸበሽቡ ታምራላችሁ። ምግብ የምትደፍሩ ሰዎችም የአምራች ወይም የአሜሪካ በሬ የምታሉ ሆዳችሁ እንዲህ አድርጋችሁ አሸብሽቡ። በስተርጅና ጂም እንገባለን ብላችሁ ብትወድቁና ብትሰበሩ ተጠያቂ አይደለም።
ራሰ በራ የሆናችሁ ሰዎችን የቀረውን ፀጉር አሳድጉት አትላችሁ። ህፃናት ሆኑ ማለት እኔ አሽሙር እየተናገርኩ አይደለም፣ ግን ምክር Okay, now this is called introduction. ይህ መግቢያ ይባላል። ስለዚህ ዘሎ ስለማይገባ ነው፣ ትንሽ እንድትዝናኑ ነው። አለበለዚያ ደስ እንዳላቸው ቀለሙ ገንዘቡን ካልወሰደው ቀቡት እንደፈለጋቸው። ይችል የሚያሰናክል ከሆነ ነው ጣላው። እኔ ብዙ ነገር አለ፣ እሱ ህሊናችሁ እንተዝላችሁ እንጂ ምንም ችግር የለውም። ለማንኛውም በእኛ ሁኔታ ጌታ ኢየሱስ ይገለጻል። ስለዚህ መድረኩን ሲምፕል አድርጉት፣ እንደፈለኩ እንደመጀመር እንድታውቁ። እግዚአብሔር ከእናንተ ጋር የሚቆመው እናንተ እግዚአብሔር የሚለውን ነገር ስታደርጉ ስለሆነ እንትን አትበሉ። ልክ እንደዚህ ወደው ትመጡና እንጨፍሩላችሁ ነው እግዚአብሔር ሆይ እንትን አትበቃ እንትን አትበቃ። ውሸታችሁን ነው። ጓዳ እንደሱ አደረጋችሁ።